ጋይስ እንግዲህ አለ ዩቲዩብ በስተመጨረሻም ከቆንጃጅ ሴቶች ጋር ሪያክት በማድረግ ይታወቃል። ነገር ግን ለይቶለት በስተመጨረሻም ሊያገባ መሆኑ ተረጋግጧል። በራሱ ቻናል ለቆታል ማለት ነው። እንይለት ላገባ ነው ብሎናል። እንሹፍለት እኔ የሚልኮ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችንም ጭምር እያየው ሰሞኑን በየቲክቶኩና ሶሻል ሚዲያው ላይ ታገብኛለሽ ጥያቄ በጣም እየበዛ ነው። ማይዘኝ ጋይስ ታገብኛለሽ ጥያቄ በጣም እየበዛ ነው። ጋዴ በደሳቸውም ደስ ተሰኘው ያዝልቅላቸው ማለት ነው። ቀለበት አላርግም ብዬ አሰብኩኝና እሷንም እናንተንም ሰርፕራይዝ ላርግ ብዬ ይሄንን ፎቶ ለጠፍኩኝ። እሺ ይህንን ቪዲዮ ከዩቲዩብ ውጪ ባሉት የማህበራዊ ድረገጾች ላይ ፖስት አደረኩት። ባለፈው ቪዲዮ ላይ ከለከሉሻሉ ብዬ በዚህ ሸሚዝ ቪዲዮ ሰርቼ ነበረ። ዛሬ ደግሞ ትቀበኛለች የሚል ሊሆን ነው እና ጋዴም የምር ከሆነ ግን ጋዴም I'm happy for him bro ከወንዶች ጉዳይ አባል ዞርልና አሮ ነው እንዴት ብዬ እንደምና አይ በደስታ ነው የሚሸኝ ሲጀመር ማለት ብዙ ሽይታዎችን አገኘ። ከቅርብና የኔ ደስታቸው ከሆኑ ሰዎች እንዲሁም መልእክት ይልኩልኛል ብዬ ከማልጠብቃቸው ሰዎችም ጭምር የእንኳን ደስ አለ መልእክት ተላከልኝ። ኮንግራ ብለናል አልኩኝ። አመሰግናለሁ ወንድማለ። ያው እንግዲህ ጠበቅኩ ቆየህብኝ። እኔ ልቅደም ብዬ ነው ይዋን ኧረ ታላቄና አንተ እኔ ጽማጽኝ ሆኜ ነው እንጂ ኮሌጅ ነኝ እኮ አመሰግናለሁ። ጋዴ ወዬ የሳይ አመሰግናለሁ። በጣም ደስ ይላል የምር ግን ማለት ነው ጋይስ ከዚህ በኋላ እንዴት ነው ሪያክት የሚሰራው? ከቆነጃጅት ሴቶች ጋር እንዴት ነው አለ ዩቲዩብ ሪያክት ማድረግ የሚችለው ነው ጥያቄው። እንዴት ሃው እኔ እኮ እንትን በላልኩ ቅደም አልኩ እኔ ቆያለሁ ምን ላደርግ በቃ ጀመርኩ ታላቅ ሳይሆን አይሆንም ብለውኛል። እውነት ነው እየጠበቅን የነበረው እናንተን ነው። አሁን አንተ ወደ ዋና ሳይና በቃ ኮንግራ ብራዘር እንኳን ደስ አለ። ሚ ሶ ሃፒ ፎር ዩ ታውቃለህ ወንድም ያውቃለሁ። እውነት we wish you happy wedding brother ምን ነው ምን አጠፋ? ለምን አታገባም? ጎል ነው ኧረ ለልጅባቸው ሄሎ ወዬ ወንድሜ አመሰግናለሁ። ዛሬ ከቤት መደወል ጀምሯል። ሲሰር ደወለች። ወዬ ነፍሴ እግዚአብሔር ይመስገን። እንዴት አደርሽ? አይ ሚን ፋሚሊ ያዕቆብ ነበር ነው ወይስ ኮንግራ ለማለት ነው ወይስ ሰርፕራይዝ አድርጓችሁ? ዋት ይመስገን ነው ምን ነው ያው ካማማ ያዕቆብ ነበር ጋዴም የብር ካልነገራቸው ግን ያም ሳይድ ጀስት አሬ ጃላቅም ግን በጣም ሰርፕራይዚንግ ነው የሚሆነው። ፋሚሊ ላይ ፕራንክ ልቀላቀላችሁ ኮይ ያው ልቀላቀላችሁ ብዬ ነው። ይቀር ሳታማክረጅ አይ ሚን ሃው ፋሚሊ ሳይግን የሆነ የደበረው ሰው አይነት አስተያየት ተመከር ነው ምኑን this is what I'm saying bro ደብሯችኋል ፋሚሊ አልነገራችሁም ማለት ነው። ሰርፕራይዝ ሊያደርጋችሁ መሰለኝ አሮን ነው ግን ኢሪዝ ወር ኢሪዝ ፋሚሊ የሚሰማው ስሜት ነው ትክክለኛ ስሜት ነው። አይ ሚን
ቤተሰብ ሳታማክር አይ ነው ጀስት በሁለቱ መሀል የሚቀር ጉዳይ ነው። የትዳር ጉዳይ ከሆነ ሁለቱ ከተስማሙ ሌሎች አይመለከታቸውም። ነገር ግን ያው ጀስት ላገባ እያሰብኩ ነው ምናምን ነገር ተብሎ ይነገራል መሰለኝ። አላውቅም። ኤሪዝ ወር ኤሪዝ አይ ቲንክ ኔትወርክ ነው መሰለኝ እንግሊዝ ያደረገን ይሆናል ይብላችሁ። በአስተያየት መጻፊያ ቦታዎችም እጅግ በጣም ታዋቂ ሰዎችን ጨምሮ ብዙ ደስታቸው የሆኑ ሰዎች እንኳን ደስ አለህ መልእክቶችን አስቀመጡልኝ። ጋደም በዚህ ሁለት ቀን ውስጥ ብቻ በጣም ብዙ የሰው ፍቅርን አየሁ። ከዛም ውጪ ደግሞ አለ አይደለ ትዳር ደስ የሚልና ብዙዎች የሚጓጉት ጥቂቶች የሚያገኙት እንደሆነም ተረዳው። አላቅም የሆነ ቃላት ሁላ አጠረኝ። እጅግ በጣም የሰው ፍቅር አይቼበታለሁ። እውነት ያልመሰላቸውም ደግሞ ያው ነገር ስር የሚያውቁ ሰዎች ነበረ። ያኔ ብዬ እንደምገልጽላችሁ ፎቶውን 650,000 ሰው በላይ ነው ያየው። አስተያየት መስጫው ኮመንት ላይ ወደ 247 ኮመንት። እኔ ግን በጣም ይገርመኝ ይኛሱ በጣም ወርጃው ጋዲ ሌላ ስራውን እኮ እንደዚህ አልታየለትም። ሪአክሽን ምናምን ሲሰራ ልክ ላገባ ነው ሲል በለጎሬ 650,000 ሰው ሃው ቶች አሉ። ከዛ ውጪ ብዬ ይሄኛው ቪዲዮ የተለቀቀው ላይ ደግሞ ወደ 120 ኮመንቶች አሉ። 5,000 ምናምን ላይ ካለ እዚህ ላይ ራሱ ፋኒ ኤክሲ ስናይፐር መባ በቃ ጽጌ ሮያል እኔ ማልጠብቃቸው ሰዎች ነው ራሱ ማርያማዊት ምናምን ነበረው። በቃ እንዴት ልዬ እንደማመሰግናቸው አላውቅም። እግዚአብሔር ጨምሮ ጨማምሮ ፍቅሩን ይስጣችሁ። እጅግ በጣም አድርጌ ከልብ አመሰግናለሁ። ነገር ግን እስካሁን ስታዩት የነበረው ስቶፕ አረላሽ ኤድ ነበር የፈራነው ፕራንክ ነው ጋይስ። ጋዴም በጣም ይቅርታዬን ስላችሁ ወይኔ እሺ እኛም ፕራንክ አድርገን ፋሚሊ ነው። እሺ ባይዘይ በዚህ ጉዳይ ላይ ማለት ነው ማሂም ፕራንክ እንደማይሆን ተስፋ አደርጋለሁ። ሌሎቻችሁም እንደዚህ በጣም ቀል ጨምራችኋል። ባይዘይ ጋይስ ጋዴም ቤተሰብ ፕራንክ ማድረግ ኢትስ አ ሎት ብሮ። ፋሚሊያንስ የዚህ ቪዲዮአችን የአንድ ሳምንት ፕራንክ ነው። ማን ነው ፕራንክ? ጋዴም ሶሻል ሚዲያ ላይ ያለ ሰው አይ ቪዲዮ ላይ የሚከታተል ፕራንክ መሆኑን መጨረሻ እኔ ጠርጥሬያለሁ። የሆነች ነገር እጠረጥራለሁ። ግን ፋሚሊን የመሰለ ግዙፍ አካል ፕራንክ ታደርጋለህ ብዬ ዩቲዩብ አሌክስ አልጠበኩም። አይ ቲንክ 3 ቀን ወራ ቀን በኋላ ይሄ ቪዲዮ የሚቀርጸው እሑድ ቀን ነው። እየቀረጸ እንደ ሀገር ነው ጋይስ ፕራንክ የተሰራ ነው። ለሰው አጋጣሚ ይሰጥ የነበረ ካሜራማን የኔ ነው በላቸው አንተ ያምኝ ደስ በሚል ሁኔታ አንድ ፎቶ አንድ ሰው ጋር ስለሱም በኋላ ብቻ ከሱ ጋር ኖርማል ፎቶ ነበረ በኤአይ እጄም ላይ ቀለበት ተደርጓል። ሶ አሊ ሊያገባ ነው ማለት ነው። ሙሉ ስክሪፕት ነው የሚሰራው። የቲክቶክ ቪዲዮዎች ማለት እንጀምር አላህ ጭራሽ አሰራሩን ሊያሳየን ነው። ያሳይ ጋዴም ካሜራችንን ሴታፕ አድርገናል። አሁን ምስኪን ካራክተር እንጫወታለን። ቪዲዮ ላይ ከለከሉሻሉ ብዬ በዚህ ሸሚዝ ቪዲዮ ሰርቼ ነበረ። ዛሬ ደግሞ ትቀበኛለሽ ወይ የሚል ሊሆን ነው። ሶሻል ሚዲያ ያለውን ነገር በሙሉ አትበሉ ጋይስ። that's your real thing bro። እያንዳንዱ ቴክስት የሚልክልኝ ሰው ኮመንት አለ ሜሞሪዎች አሉ። ሶ ይሄ ቪዲዮ አይ ቲንክ ሐሙስ ኦር ዓርብ ይፋ እናደርገዋለን። እስከዛ ድረስ ግን በሁሉም ነገር እንዝናናለን። በጣም ዝናናው ከቤት ወይኔ እያ ሰስፔንስ ብለን ተዝናናብን። እኔ የእጁ ባለቤት ካሜራማን አትናገርማ ፈጣሪ ነው ከንደ ይሁዳ ለገንዘብ ብሎ ነው። ማማ እኮ ትልቅ ሚስጥር እኮ ነው ያስኩትኝ ገዴ ተክጃለሁ። ፋይናል በየበሰማ እኮ ነው
አይሻልም? ወፍ ኤኒዌይ እዚህ በኋላ ያለውን ነገር ደግሞ እያንዳንዱ ሴግመንት በሴግመንት ታሳያቸዋለሁ። ይመናጫችሁ። በደንብ ደግሞ ደስ በሚል ሁኔታ እዚህ ችግር የምታየው ቲኪ እንዴት እንደሚወጣ ዩቲዩብ ላይ ቱቶሪያል አለ እና በእንትን ያወጣ ነው በሃይላንድ ነው። ይሄኛው ሳይሆን ይሄኛው ቪዲዮ ነበር በለው ጭራሽ ቱቶሪያል አይቷል። ከዛ ሚመሮች ስለዚህ ሂክ ያሉ ውሸት ነው እንኳን ቢባል ማለት ነው የማይቀር ደግሞ ከዛ ውጪ ደግሞ ምን ይሆናል ቫላንታይን ትናንትና ነበረ። ስለዚህ ማች ያረጋል አመጣዋለሁ። ይሄንን ሌላ ማሳመኛ ነው። ሌላ ምን ባል ጀለስ ፕሩቭ ለማድረግ እየሞከረች አረኩኝ ከአይ ቲንክ 3 ሰዓት ምናምን በኋላ እዚህ ደግሞ የዩዳቢሲኖ ቪዲዮ አፕሎድ እያረኩኝ ነበረ። ብቻ በቃ ኢንቦክስ ማለት ነው ይዘገንናል። ቆይ ላሳያችሁ። ያልከፈኳቸው እንደው ነፋሉ እና ሱስ በለው እንኳን ደስ አለ እያለች ነው። ጉዲሽን አላወቅሽ? ወይዴ ተጫወተባችሁ ጋይስ በቃ እና በቃ እንጂ እያረኩ አሁን ከውጭ ተደውሎ ነበረ። ሄሎ ዋት በቃ ምን ላድርግ? ሲሪየስ ሆኖ የሚሆነው ነገር ደግሞ በቪዲዮ ኮል አሳያለሁ። አይ ለምን ቪዲዮ ኮል እንደውልልሃለሁ፣ ከዛ ታየዋለህ ለጊዜው። ከዛ ደግሞ እንግዲህ እግዚአብሔር ተአምር አይታወቅም። የሆነ ሰዓት ደግሞ ኧረ በለው አነጋገር ያላጠረውላ የተረሳው የትኛው ፒክቸር አይ አይደለም ፎቶ እኮ እሱ እኮ ይኸውልህ ሱፉ ስላልተስተካከለ ነው። እሱ እኮ አስበልቶኝ ነው እንጂ እኔ እኮ ያምርብኛል ሸሚዝ ብቻውን። ስፖርት እሰራለሁ ሰሞኑ። አሁን ጾም ገባ አይደለ? ከዛ በኋላ ሲሪየስ ቶክ ላሽ እንዴ በእንደዚህ ነገር ይቀደዳል? ያ ሲሪየስ ቶክ ካሜራ ማድረግ ከላይ የተመሰጠች ነው። የጀለስን ሳክሲ እየሰማች ከቤት የሆነ ሰው ይደውላል። ማን ይደውል ይመስላል? ሜቢ ብራዘር ታላቁን የሚደውላሉ እያስባለሁ ነው። ጋዴ ለብረው ባይደውለው ደውላሉ ታስባል። ከየት አይቶ ቲክቶክ እኮ ያይ ምናልባት ካላሳዩት በቀር ማሳየት አይቀርማ። ኧረ ልጅህ ብሎ ይነግረዋል። አዎ የሽሮ ልጅኛን ሳይነግረን ምን እየተካሄደ ነው? ፋቢሊያንስ ማይነጋ የለም ነጋ። ኦልሬዲ ነክቶም ነው እንትን ያልኩት አይታየም። ይሄ ፀሐዩን አሳያቸው ወደ ላይ ቤቱ ስለሚጨልም ነው መብራቱን ያበራው። በዛ ላይ አሻሮ ነኝ አልታይም። ብቻ ቪዲዮውን ፖስት አድርጌዋለሁ። እኔ ፋሚሊ ሰው ነው ያየው። ፋሚሊ ሲደውሉ ማየት ፈልጋለሁ ጋይስ። ወይዲ ሰው ዳዳ ማለት ጓደኛዬ ነው የሰፈር ልጅ በለው። ጉዳችሁን አላወቃችሁ። የማን ያሹ ስፒድ ኦኬ የሆነ ምናምን የስፒድን ፕሮፋይል ስፒድ ራሱ ቅዱስ ማታ ይደወለልኝ። ቦስ ብለው ከብራዘር በላይ ነው እሱ። ምን እየተካሄደ ነው አለው እኮ ቦስማ ነው። ምክንያቱም ቪዲዮ ይኸውልህ 55,000 ነው የሚለው። ፋሚሊ መች ነው የሚደውለው? ኧረ ፋሚሊ መች ነው የሚደውለው? ማታ ራሱ ለኝ እሱ ፓርት ጉድ ላክ ይላል። ማናት በለው ኮንግራ እንደ ኢንስታግራም ላይማ እንደ ህዝብ ነው የተጫወቱባቸው። ጋዳም ማናት ንገረኝ በሚስጥር ይዝላል ሲብላ ሃይ ንጉሴ ብላ ሃይ ሜላት ንጉሴ ብላ ሃይ ወይኔ ሜሉዬ ጉድ ፖስት ባርግ ወረ ሜሴጅ ይደረጋል። ኢንጌጅ ያደርጋል ከቪዲዮ በላይ ፍራንክ ነው ሲባል ባይደርስስ ነው
እንደገና ብትል ማንም አያምንም። ከዚህ በኋላ በለው ምን ብዬ ፖስት ላድርገው? ጽሁፍ ጋዴሞ ጋይስ ማለት ነው። አሁን ኦኬ እሺ፣ አሁን ፕራንክ ነው አለ አገባሁት ያሉ ድጋሚ አላገባሁም ያልኩት ፕራንክ ነው ቢለንስ ቆይ ግን እንዴት ነው ነገር ግን ጀለስ እንዴት ነው ያ ቲክቶክ ላይ ብቻ አይደለም ሪአክት የሚያደርገው እኛ ላይ ሪአክት እያደረገ ጽሁፍ ብቻ ፍቅር ታደርጋለህ አንጀት በላ ማለት ነው። ምን ያህል የሶሻል ሚዲያ ፍቅር እንደሆነ እንደዚህ በማሳየቴ ግን ምን ያህል ሰዎችን በጣም ትክክለኛ ህይወት ነው ይሄ እንደዚህ ማሳያችሁ። ፖስት ከዚህ በኋላ እግዚአብሔር ይርዳልኝ። ከዚህ በኋላ ሲጋቡ ቀለበት ምናምን አልሰማም። ደግሰህ ምናምን ሲጨፍር ማየት አለብኝ። ማስተባበል እንደማልችለው ልክ እንደ ማይ ማለት ልክ እንደ ሌሎቹ ቲክታከሮች እዚህ በኋላ ለቀን ይቀረናል። ዶክመንታሪ የሆነ ፕራንክ እንዳይሰራ አቅም ለበቅ ይጨናነቃል። በአግባቡ ነው የሚጨናነቀው። ከቪዲዮ በኋላ ያለው በለው ቢግ ብራዘር መቼ ነው የሚደውለው? ወይልሲ አሁን ችግር እየሆነብኝ ያለው ነገር ነው ታውቃላችሁ። ካሜራ እስከማበራረት ሚስኮል እየሆነ ነውና ሌላ ሰውም ደውሎ ነበረ። ኦኬ ኦኬ ሄሎ ወዬ እንኳን ደስ አለ ወንድሜ። አመሰግናለሁ። ለስለስ ብሎ የሚያወራት ነገር ደግሞ እሺ ይጠብቃል። ያበደ ነው። ማርያም ደስ ብሎኛል። እሺ ወንድሜ ወይኔ የእውነት መስሎት እኮ ነው። በእናትህ ምን አለ ብታስደስተው አሌክስ ወንድምህን አረጉኝም እግዚአብሔር ወዬ ፖስትና ስቶሪ ተጨነቅን። አባ ምንድነው ባባ ነው ወይዘው የደወለው ጀመረ እኮ ታላቅ ሳይሆን አይሆንም ብለን ነው። እውነት ነው እየጠበቅን የነበረው እናንተን ነው። አሁን አንተ ታገባለህ። በቃ ወደ ዋና ሀሳብ እንመለስና አይ በቃ ኮንግራ ብራዘር እንኳን ደስ አለ። ሚ ሶ ሃፒ ፎር ዩ እንደ ህዝብ ነው የተጫወተባቸው ግን ጋዳም ኮንግራ ብያለሁ ወንድም አለ። ባይዘው እንደዛ አይነት ቪዲዮ አስፈላጊ ሆኖ አይደለም ግን ደስ እያለኝ ያለው ፓርት ነው ታውቃላችሁ። በጣም የቅርብ ወዳጅና ለስሙላ የሚያወራውን ሰው ተለይበት። አዎ that's what I'm saying bro ወዳጄንና የሆነ አስመሳዩ ሰው ምናምን ትለይበታለህ። በቃ ከልቡ ደስ ብሎት ምናምን ኮንግራ በቃ የሆነ የለም መላሱ ስለጣፈጠ ብቻ ሲሆን ታውቀዋለህ። በቃ ካፋቸው የሚወጣውን ቃል ትለየዋለህ ምናምን ነገር አሁን እየለየውበታለሁ ነው ራሱ ናይስ ቀጥላለን። ኮንግራ ብለናል አልኩት። አመሰግናለሁ ወንድም ማለት ነው። ያው እንግዲህ ጠበቅኩ ቆየህብኝ። እኔ ልቅደም ብዬ ነው ነበረ ያው ኧረ ታላቄ ነህ አንተ። እኔ ምንም ጺም ይዞኝ ነው እንጂ እኮ ልጅ ነኝ እኮ ነው። አመሰግናለሁ ወንድም ማለት ነው። ምኑ ያው እንግዲህ እስኪ አይና የሆኑ ስራዎችን ቶሎ ሰራ አድርጌ በዚህ በሁለት በሶስት ጋዴ በየዋ ኢንስታ ላይ በጣም እንትን ነች፣ ኢንፍሉዌንሰር ነች። እንደውም ከቲክቶክ ይልቅ ይመስለኛል አክቲቭ ነች ኢንስታግራም ላይ። ቲክቶክ ነው ብዙም አይመስለኝም። አልፎ ሰዎች የቀረጹ ቪዲዮ ካልሆነ ብር ካገኘው እንግዲህ አገባለሁ ብያለሁ። ሂውጅ የምትላቸው አርቲስቶች ባይዘው ማለት ነው ሂውጅ የምትላቸው በጣም በቃ ፖፑላር ናቸው ብለህ የምታስባቸው አርቲስቶች ኢንስታግራም ላይ በጣም ሃይ ፎሎወር አላቸው። የታዘብኩት ነገር ማለት ነው። ሪስፔክት የምታደርጋቸው ሰዎች የምታገኛቸው በደንብ ሞር ኢንስታግራም ላይ ይመስለኛል ከቲክቶክ ይልቅ። አንተ ብለኝም አላሰብም ጭራሽ። በጣም በሚገርምና በሚያስደንቅ ሁኔታ ከቤት ቴክስት አልተላከልኝም ብዬ ነበር። እንዴ ማዘር እየተማከሩ ነው። ምን ብንለው ነው አሁን ልናስረግጠው የምንችለው? ምናምን ነው የሚለው ግን አዊሽ ሳታ ነገር ስራቶች ባለቁ አቅም ምን የሆነ ነገር ሲፈጠር እነሱ ነበር ነው የሚደውሉት። ባሁን አይደል ነው ከማን ደውሉ በእናታችሁ ግን የለም። እኔ ራሱ ቸኮልኩ እና አለም ብቻ ያደውልኝ። አሁንማ ይሄው ልጠቃለልልክ ነው። ሰክስ ባለም ብቻ
ሰክስ ባካ አጠገቦኛ ደውል። አሁንማ ይሄው ልጠቃለልልክ ነው ያው እንግዲህ ወደ ምትመጣው ወደ ቀለበት ተደረገላት ጀለስ ጠርጥሯል። ምን አጠፋ? ለምን አታገባም? ጋይስ ዛሬ አይ ቲንክ ፖስትና ማድረግ ያለብኝ ቀን ነውና ከቤት መደወል ጀምሯል። ሲስተር ደወለች። ኦኬ ከማጃስ ጀምሮ ድረስ ምስኮሎን አልቆ ያላሳያችሁ ደውላ ነበር። ደውላት የሲስተር አዶን ይትምጪ በቃ ሲሪየስ የሆነ ቶክ ማለት ነው። እንደ ታላቅ እህት ምናምን ጓገጭን ያለችው መንሼ ነው። አጣ እግዚአብሔር ይመስገን። የታደርሽ እንዴ? መስገን ነው። ምን ነው የምፖስት ያው ልቀላቀላችሁ ኮይ ረዋክ ያው ብለን አስረዳኝ በደንብ አብራራው። ጥሩ ነው ይቀር ይሻራል። ጋዴም አንዱ ምረጥ ነው እለው የሆነ በጣም በሪስፔክት ማለት ነው ለመቆጣት ፈልጋለች ግን አልፈለገችም ነገር ነው አነጋገሯ ማለት ነው። በቀጠቀጡሉ ደስ ይላታል ግን ሪስፔክት አድርገው እያወራችሁ ነው ይሻላል። ምን ነው ሳንነግረን ምን ነው አሌክስ? እሺ መሰግናለሁ። ተመከር ነው ቆርጦት ነው በእርግጠኝነት ስላት እንዴት እንደምሰማኝ አላውቅም ግን ትዳር ቀልድ ነው እንደምትሰከሰው ማለት እስኪ ሌሎቹ በደወሉ ደግሞ እናያለን። ግን ይገባ ምን የምን ቀለበት ጋሻው ቆይ ታምንበታለህ አንተ በሱ ግን ጋሼ ወይኔ ኧረ ጋሼ ተው ዝም ብለህ እዛ ጋር ይቀናበራል። ይሄ ያለ እኮ ነው እኮ እኔ ለምን እሸውዳለሁ? ነገሩን እኮ ነው። ኤአይ የሚባል ነገር አለ። እኔ ጋሼ የምታየውን ሁሉ ታምናለህ? ጋሼ ነው ሸውዶን ባይዘው የምታየውን ሁሉ ታምናለህ? በቃ እኔ እንግዲህ ጋሼ ይሄንን ካመንክበት በጣም ነው የሚገርመኝ። እኔ ሳገባ አልጠራህም እንዴ አንተ? ዝግጅት ላይ አልደረስኩም፣ ግን ያው አግብተሃል ካልከኝ እንግዲህ ያው ምን አደርገዋለሁ። ማን ነገረህ? ሰው ሁሉ ስልኩን ይጎረጎራል። እንዴት ነው የማይታየው? ዝም ይለዋል ብዬ ነበር። ምን አሉ? እንደ ፋዘር ነው የመከረው። እጠራለሁ ለድግሱ እጠራለሁ። በቃ እንግዲህ ሰው ለሽምግልና ሳይጠራው ለድግሱ እጠራለሁ። ኧረ በሞስት ዲስሪስፔክትፉል ሞመንት በቃ ሪል ቢሆን ማለት ነው። ደግነቱ ፕራንክ ነው። ኧረ በለው ፋዘር አወቀ ጭራሽ ሰው እንኳን ፋዘሩ ነው በለው። መጨረሻው ይሄ እንዳይሆን በጣም ነው በቃ ሪስፔክትፉል ነው ያወራው። አይበር ቶሎ ማለቅ አለበት።
አይ ዶንት ኖ እንዴት እንደማደርግ አስብቶ ለቀን ሙሉ ሲያስጨንቀዋችሁ ከዛ ጄሚና ላይ ገብተን ፖስት ጽፈንበት ነው ቀለበት የተደረገው። ከዛ ውጭ ግን ቃል አይደለ። እስኪ ሶሻል ኤክስፐሪመንት እንይበት። ወዳጅና ጠላታችን ይሄ ሶሻል ኤክስፐሪመንት አይደለም፣ እንደ ሶሻል ነው የተጫወትክብን። ይሄ ሶሻል ፕራንክ ነው። የሰው ልጅ ሀዘናችሁን ብቻ አይደለም ደስታችሁንም ጭምር ሲጋራ ነው የቅርብና የሩቅ ብላችሁ የምትለዩት። ያው ወዳጅም በዚህ ምክንያት አይደለ የሚለየው እና ያው በደንብ የሚቀርቡኝ ላይ ይቻለው ያው ከርቅ የሆኑትን ደግሞ በደንብ አይቼበታለሁ። አይ ቲንክ ነገር መሞከር ያለብህ ይመስላል። ጀሞ መሞከር ያለብህ አይመስላችሁ? እኛም ልክ እንደ አሌክስ ወዳጅና የምር ወዳጅና እንዲሁ ላሻ የሆኑ ወዳጆችን ለመለየት አትቀየሙኝ። በቅርቡ እንግዲህ ነገራቶችን አስተካክዬ እንደ ፈጣሪ ፍቃድ እሱ ከፈቀደልኝ አገባለሁ። የምር የዛኔ አገባለሁ። ከኋላ ግን ፕራንክ እንደዚህ አይነት ቪዲዮ አልሰራም እና እኔ ነግሬያችኋለሁ። አሁን ራሱ አላገባውም ያለው ፕራንክ እያደረገ የሚሆንስ ጀለስ የፕራንክ ማለት ነው። ልናችሁ ፈልጌ ነው። ወዳቸዋለሁ። ይመቻረዳል ይገር ማለት ነው። አይ እኛ መሞከር አለብን። ሶሻል ኤክስፐሪመንት መሞከር አለብን ጋይስ። እቺ ነገር ወዳጅና ጠላት ጠላት እንኳን ለማለት ይከብዳል፣ ግን የቅርብ ወዳጅና የሩቅ ወዳጅን ለመለየት አሪፍ ነገር ትመስለኛለች። እንደ ሐሳብ ምን ትላላችሁ እናንተ ጋይስ? እኔ በበክሮ በጣም ይስሮላሉ። ሐሳባችሁ ኮሜንት ላይ ጻፉ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ቡም ያጋላካ ጋይስ።